ሰላም ሰላም እንዴት ናችሁ? ውድ የቻናል ቤተሰቦቼ ሳምንታችሁ እንዴት ነበር? ዛሬ እንግዲህ ከሳምንቱ የተለየ ሀሳብ እናነሳለን። ለሁላችንም ፈተና የሆነብን ስለ ገንዘብ አያያዝ 5 ዋና ዋና ማድረግ ያለብን ሀሳቦች እናነሳለን። አብራችሁን ስለምትቆዩ እናመሰግናለን። እንቀጥል። በአንደኛ ደረጃ የተቀመጠው በጀት ማውጣት ነው። ሁላችንም የምናስበው አብዛኛውን ሰዎች የምናስበው በጀት ማውጣት ለትልቅ ገንዘብ በሚሊዮኖች ለሚቆጠሩ ገንዘብ ይመስለናል፣ ግን አይደለም። ገበያችንን ያማከለ በጀት ማውጣት አለብን። እሱ ምንድነው የምናደርገው? የወር ወጪያችንን በዝርዝር እናስቀምጣለን። ለምሳሌ የቤት ኪራይ፣ የትራንስፖርት፣ የምግብ ብለን እንዘረዝራለን። ከዛ ምንድነው የምናደርገው? 50-30-20 የሚለውን ህግ እንጠቀማለን። እሱ ምንድነው? 50% ለመሰረታዊ ነገር ከላይ የጠቀስናቸውና ሌሎችም ሊሆኑ ይችላሉ። 30% ለፍላጎትና 20% ቁጠባ እናደርጋለን ማለት ነው። 50-30-20 የሚለውን ህግ እንጠቀማለን። በሁለተኛ ደረጃ የተቀመጠው ቁጠባን ማስቀደም። ከላይ የጠቀስነው 20% ቁጠባ የሚለው አለ። ከገቢያችን ያንን ከመደብን ሁሌም ማስቀደም ያለብን ልክ ገቢያችን ሲመጣ 20% ወደ ቁጠባ እናደርጋለን። ሌላውን ለሚቀጥለው ነገር እናውለዋለን ማለት ነው። ሶስተኛ ደግሞ የተቀመጠው ምንድነው? አስፈላጊና ፍላጎትን መለየት። ይህን ስንል ግን ለየን ማለት ፍላጎታችንን ተወን ማለት ሳይሆን ሁሌም ቅድሚያ የምንሰጠው ለአስፈላጊ ነገሮች ይሆናል ማለት ነው። ከለየን ቅድሚያ የምንሰጠው ለአስፈላጊ ነገሮች ይሆናል። በአራተኝነት ደረጃ ደግሞ የተቀመጠው እቅድ ማውጣት ነው። የረጅም ጊዜ ሊሆን ይችላል፣ የአጭር ጊዜ ሊሆን ይችላል። ገንዘቡን ለምንድን ነው የምናስቀምጠው? ለተጨማሪ ክህሎት ነው? ለትምህርት ወይስ ለእያንዳንድ ነገር? ቤት መኪና ለመግዛት ነው? ለስራ ነው? ለምንድን ነው ገንዘቡ የሚቀመጠው የሚለውን አላማ መያዝ አለብን። ያ ሲሆን ገንዘቡን ኮሌክት ለማድረግ አንቸገርም። በአምስተኛና በመጨረሻ ደረጃ የተቀመጠው ምንድን ነው? ተጨማሪ ገቢ መፍጠር። ከዋናው ገቢያችን ተጨማሪ ትንሽም ቢሆን ሊያግዘን የሚችል ተጨማሪ ገቢ መፍጠር። ምናልባት እኮ ተጨማሪ ስራ የምንሰራው ስራ ስኬታማ ሊያደርገን ይችላል። ስለዚህ ምንድነው የምናደርግ? ትንሽም ብትሆን በኦንላይን ስራ ሊሆን ይችላል፣ ንግድ ሊሆን ይችላል፣ በስልክ የሚሰሩ ስራዎች ሊሆኑ ይችላሉ። ብቻ ከዋናው ስራችን በትርፍ ሰዓታችን የምንሰራው ተጨማሪ ገቢ መፍጠር አለብን ማለት ነው። ከአንደኛው ጀምሮ ልንገራችሁ። አንደኛ በጀት ማውጣት፣ ሁለተኛ ቁጠባን ማስቀደም፣ ሶስተኛ አስፈላጊና ፍላጎትን መለየት፣ አራተኛ እቅድ ማውጣት፣ አምስተኛ ተጨማሪ ገቢ መፍጠር ይላል። የዛሬውን ሀሳባችን እንደዚህ አንስተናል። ግን እንደ ማጠቃለያ ማንሳት የምፈልገው ሀሳብ ምንድነው? ሁሌ ሰው ገንዘብ ማስቀመጥ የሚለውን ሲያስብ ራሱን ጎድቶ ራሱን አስጨንቆ ነው የሚያስበው። እንደዛ አይደለም። ገንዘብ ዛሬ ባለን ልክ እየኖረን እንዳልኳችሁ ቅድም ለአስፈላጊ ነገሮች ብቻ እያስቀደምን ፍላጎታችንን ትንሽ ገደብ እያደረግን ካስቀመጥን ነገ የተሻለ ነገር ይኖረናል ማለት ነው። ሌላ ጊዜ የተለየ ሀሳብ አንስተን አብረን እንመጣለን። ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። አመሰግናለሁ። ቻው።